شوفوا كيف اليوم تمر لذيذ حلوة ما شاء الله تبارك الرحمن بارك الله. السلام عليكم ورحمة الله وبركاته. እና የተከበራችሁ የመዳም ቅመሞች ውዶች እንዴት ናችሁልኝ? ደህና ናችሁ? ዛሬ ኩሽና ውስጥ ነው ያለሁት። ምን ልላችሁ መሰላችሁ? ዛሬ የመጣሁት ለምንድን ነው ላይክ ማታደርጉ ሰብስክራይብ ማታደርጉ ለምንድን ነው? እና ላይክ ሼር ሰብስክራይብ አድርጉ። አስተያየት ኮሜንት ላይ አስቀምጡልኝ። እና ዛሬ የመጣሁት ቤታችን እየታደሰ ነው። በቃ ምን ልበላችሁ፣ ቤቱ ሁላ አቧራ እየሆነ በጣም ስልችት ብሎኛል ማለት ነው። ቤታችን እየተሰራ ነው እና ወደዛ ልውሰዳችሁ። እዚህ ጋር ቃየን አንድ ቦታ እዚህ ጋር ቃው ተሰብስቦ ነው ያለው የሚገርማችሁ ነገር እና እንዴት እንደሚያስጠላ ጠይቁኝ። ቢስሚላህ ሁላችሁ ቤታችን እየታደሰ ብቻ ያሳያችሁ። እዚህ ጋር የተሰራ ነው ሌላ ቤት። ይሄ ደግሞ ውስጡ እየታደሰ ሰው አለ። መግባት አልቻልኩም። የሚሰሩት አሉ። እነሱ እያሉ መግባት ደግሞ ጥሩ አይደለም። ተረዳችሁኝ? በኋላ ከዘራ ይጠብቀኛል። እንደዛ እላችኋለሁ። እዚህ ጋር ነው እቃው እንዳለ የተሰበሰበው የቤቱ ኮተት። እቃውን ልበላችሁ፣ ጣራውን ነክቷል እኮ እናንተ። ወይ ያን ሲጨርሱ ይሄ ደግሞ ይሰራል ማለት ነው፣ ይታደሳል። ቤቱ እንዴት ተንኳተተ ጠይቁ። በቃ አቧራ ይገባል። ያኛውም ይሄ ማለት ነው። ይሄ በራፉ የተዘጋ የምታዩት፣ ቆይ ዙም ላድርግላችሁ። በዚህ ይገባል ታውቃላችሁ። በሚቆረቆሩ ሰዓት ምናምን ማሽን ሲጠቀሙ ምናምን ርር ሲያደርጉ አቧራው እንዳለ በቃ ወደ ቤት ይገባል፣ ይራግፋል። ድክም ብሎኛል። አልሐምዱሊላህ ለኩልያል። እና ሁላችሁም ላይክ ሼር ሰብስክራይብ አድርጉ በአዳዲስ ነገር እንመጣ። ያው ከመዳም ኩሽና ሁሌም ቢሆን ምግብ ስሰራ ሁሉንም እያቀላቀልኩ ነው ያንን የምሰራላችሁ። ምግብ ስሰራ ተምር ሳዘጋጅ ምናምን ቤት ሳጸዳ በቃ ሁሉንም እና እላችኋለሁ። እኔ ራሱ ክፍሌ እየታደሰ ስለሆነ አሁን እምተኛው እዚህ ነው። ቤቴ ክፍሌ እስከሚያልቅ ክፍሌም እየታደሰልኝ ስለሆነ እዚች ጋር ነው የምተኛው። የኔ መኝታ ክፍል ናት። ሳሎን ላይ ማለት ነው። እቃ የተሰበሰበበት ላይ ነው እኔ የምተኛው እንዳያችሁኝ። እና ሐባይቢ ዛሬ ፖስት አደርግላችኋለሁኝ። ተመሪ የሰራው ነበር እና ያው ቀልቀል አድርጌ ነው የቀረጽኩትኝ። እልክላችኋለሁ፣ ፖስት አድርጋለሁ። ሁላችሁም ላይክ ሼር ሰብስክራይብ አድርጉኝ። በራሴ አይዲያ ነው የምመጣው። አበረታቱኝ። እኔ እህታችሁ ከመዳም ኩሽና አሁን ስንት ቪዲዮ ስቀርሽ ኤዲት አድርጌ
ብዙ መከራ አለው፣ ብዙ ተሐብ አለው እና እናንተ ደግሞ ቢያንስ ባታወት እንኳን ከፍታችሁ ቪዲዮ እስከሚያልቅ ድረስ እውት ከፍታችሁ ተውት። ባታወት እንኳን ቪዲዮውን ክፈቱና ተውት እና ሁላችሁም ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በረታቱኝ ለማለት እወዳለሁ። ወዳችኋለሁ የኔ ውዶች። በያላችሁበት አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አሁቤ እና ውዶችዬ ምሳ ልበላ ነው። እዚህ ጋር ሰላጣ አለኝ፣ ቃሪያ በጣም ነው የምወደው። እዚህ ጋር መኮረና አለኝ፣ ልበላ ነው። እንብላላችኋለሁ። ምናልባት ቀረጻዬ ብዙ ላይ መቻችሁ ይችላል፣ ግን እያደር ይስተካከላላችኋለሁ። ምሳ እንብላ ሐባይቢ። እናንተ ይህ ምንድን ነው? ጉድ ማለት አሁን ነው ገና። እና ውዶችዬ ምሳ ልበላ ነው። እዚህ ጋር ሰላጣ አለኝ፣ ቃሪያ በጣም ነው የምወደው። እዚህ ጋር መኮረና አለኝ፣ ልበላ ነው። እንብላላችኋለሁ። ምናልባት ቀረጻዬ ብዙ ላይ መቻችሁ ይችላል፣ ግን እያደር ይስተካከላላችኋለሁ። ምሳ እንብላ ሐባይቢ።